ዛሬ ዮናስ ሞ በፒሲ የሰራውን ተምኔለኛ በቀላሉ በስልካችን እንዴት እንደምንሰራው ላሳያችሁ። ይህን የምንሰራባቸው አፕሊኬሽኖች እንግዲህ 3 ናቸው። አንደኛው ፒክስል ላብ ነው። ሁለተኛው ደግሞ ሬሚኒ ነው። ሶስተኛው ደግሞ ምንድነው ላይትሩም ነው። ወደ ቪዲዮ ፒክስል ላብ አፕሊኬሽን ኦፕን አድርጋችሁ ትገባላችሁ። ይሄ ቀላል ነው። አፕሊኬሽኑን ቴሌግራም ቻናል ላይ እንድለቅላችሁ ከፈልጋችሁ ኮሜንት ላይ አስቀምጡልኝ፣ የምለቅላችሁ ይሆናል። በመቀጠል ልክ እንደዚህ ወደ ፒክስል ላብ አፕሊኬሽን ከገባችሁ በኋላ እዚህ ጋር ቴክስቱን ክሊክ በማድረግ ዲሌት እናደርገዋለን። በመቀጠል 3 ሰረዟን ክሊክ ታደርጉና ኢሜጅ ሳይዝ የሚል አለ፣ እሱን ክሊክ ታደርጋላችሁ። በመቀጠል ካስተም የሚለውን ክሊክ ታደርጉና ዩቲዩብ ተምኔል ታደርጉታላችሁ። ኦኬ ትሉታላችሁ እዚህ ጋር ማለት ነው። በመቀጠል ቀላል ነው። እዚህ ጋር ባክግራውንድ ኢሜጅ ፍሮም ጋላሪ ብላለሁ። ይሄንን ፒን አደርግላችኋለሁ የቴሌግራም ቻናሌን ኮሜንት ላይ። ቴሌግራም ቻናሌ እየገባችሁ ማውረድ ትችላላችሁ። ሁሉንም እዛ ላይ እለቅላችኋለሁ ሙሉ ማቴሪያሎችን ማለት ነው። ራይት ትላላችሁ። ልክ እንደዛ አስገብተናል። እኔ ስለሰራሁ ነው። ዳግም መስራት ትችላላችሁ እናንተም። ልክ እንደዛ አድርጋችሁ ትገባላችሁ። ካስገባችሁ በኋላ እዚህ ጋር የዲያጎናል አይኮኗን ክሊክ ታደርጉና ኢምፖርት የሚለውን ክሊክ ማድረግ የዮናስ መሆን አንድ ኢሜጅ እኔ ፒኤንጂ ኢሜጅ ክሮፕ አድርጌ ያወጣሁት አለ። እሱን ልክ እንደዚህ ታደርጉና ልክ እንደዚህ አድርጌ ክሮፕ ታደርጉና ታወጣላችሁ። በመቀጠል ትንሽ ሳብ ታደርጉታላችሁ። ልክ እንደዚህ ታደርጉትና ትንሽ ቀነስ ማድረግ ትችላላችሁ። ትንሽ እኔ ቀነስ ላድርገው። ልክ እንደዚህ ላድርገውና በዚህ መልኩ ታደርጋላችሁ ማለት ነው። ቀላል ነው። እዚህ ጋር ምንም የሚያወሳስብ ነገር የለውም። ክሊክ እንደዚህ ካደረጋችሁ በኋላ እዚህ ጋር አንዴ ክሊክ ታደርጉና ሌየር አይኮኗን ቁልፍ ምልክቷን ትጫናላችሁ። በመቀጠል ይሄ ቁልፍ ይሆናል ማለት ነው እዚህ ጋር። በመቀጠል ሌላ ኢምፖርት የምናደርገው እዚህ ጋር ቴክስት አይኮኗን ክሊክ እናደርግና አድ ቴክስት እንለዋለን። ከዛ ኤዲት የሚለውን ክሊክ ማድረግ ይሄንን እናጠፋውና እሱ የጻፈው ድህነት ሆኖ ድህነት ብለን እኛም መልሰን እንጽፋለን። ድህነት ልክ እንደዚህ ከጻፋችሁ በኋላ ራይት ትሉታላችሁ። ሳይት ቴክስቱን አባርጋችሁ እዚህ ጋር ትይዙትና ጎላ እናደርገዋለን። ልክ እንደዚህ በዚህ መልኩ ማለት ነው ጎላ ታደርጉታላችሁ። ሳብ ታደርጉትና እዚህ ጋር ፎንት የሚለውን ክሊክ ታደርጉታላችሁ። በመቀጠል እኔ እዚህ ጋር የተጠቀምኳቸው አሉ፣ እናንተ ማስገባት ትችላላችሁ። ኖኪያ የሚባል ፎንት ነው። እነዚህን ፎንቶች ነው ወላ ከፈለጋችሁ ደግሞ አሁንም ኮሜንት አድርጉልኝ፣ እኔ እልክላችኋለሁ በውስጥ ወይም ደግሞ በቴሌግራም ቻናል ላይ ፖስት ማድረግላችሁ ሆና። ልክ እንደዚህ ታደርጋችሁ በኋላ ሳብ ታደርጉትና ወደዚህ ፓዲንግ የሚላል እሱን ክሊክ ታደርጉትና እዚህ ጋር ልክ እንደዚህ ታደርጉታላችሁ። ራይት ፓዲንግ የሚለውን 6 ሌፍት ፓዲንግ የሚለውን 1 ታደርጉታላችሁ ወይም 1 ታደርጉታላችሁ። ልክ እንደዚህ ካደረጋችሁ በኋላ ዲያጎናል ክሊክ አድርጉ በማድረግ ክሊክ ማድረግ ሼፕ ክሊክ ታደርጋላችሁ ማለት ነው። ሼፕ ልክ እንደዚህ ካደረጋችሁ በኋላ እዚህ ጋር ሳብ ታደርጉታላችሁ። ልክ እንደዚህ ታደርጉታላችሁ ማለት ነው። ከዛ ራዲየሱን ትንሽ ጎተት ታደርጉታላችሁ። ልክ እንደዚህ ታደርጉታላችሁ። ልክ እንደዚህ ታደርጉታላችሁ። 17 ላይ ታደርጉታላችሁ ራዲየሱ ማለት ነው። እንደዚህ አደረጋችሁ ተወጣችሁ በኋላ ኢሜጅ አሁንም ማለት ቴክስት ኤዲት እናደርጋለን። አንድ አድ አድርገን ኤዲት እናደርገዋለን። በመቀጠል እዚህ ጋር ደግሞ ምርጬ ነው የሚለውን ምርጬ ነው ልክ እንደዚህ ታደርጉታላችሁ። ኦኬ ትሉታላችሁ ማለት ነው። ስለዚህ እዚህ ጋር የቴክስቱና የባክግራውንዱ ከለር አንድ አይነት ስለሆነብን ማለት የሼፑ ከለር አንድ አይነት ስለሆነብን እንለየዋለን። ከለሩን ክሊክ በማድረግ ልክ እንደዚህ ታደርጉታላችሁ። እዚህ ጋር ብላክ ታደርጉታላችሁ ማለት ነው። አሁን ቴክስቱ ጎላ ብሎ መታየት ጀምሯል። ልክ እንደዚህ ታደርጋችሁ በኋላም እንደምናደርገው ፓዲንጉ ላይ አሁንም ሌፍቱን 1 ታደርጉትና ራይቱ ላይ 6 ታደርጉታላችሁ ማለት ነው። በቃ ልክ እንደዚህ ታደርጉታላችሁ። ቀጥታም እንደምናስገባው ሆም ፎንት እዚህ ጋር ክሊክ ታደርጋላችሁ። እኔ ቀደም የተጠቀምኳቸው አሉ። እዚህ ጋር እንግዲህ ጅረት የሚል ፎንት አለ፣ እሱን እንጠቀመዋለሁ። ለኔ ለአሁኑ ፎንቱ ስለሌለ ነው እንጂ ቀላል ነው። ያው ሐሳቡን ተረታችሁኛ ብዬ አስባለሁ። ልክ እንደዚህ ታደርጋችሁ ሰሩታላችሁ። በመቀጠል አብዛኞቻችሁ እዚህ ጋር ፊኒሽ የሆነ ይመስላችሁ ይችላል፣ ግን እዚህ ጋር አንድ ላይት እናስገባለን። ኢምፖርት የሚለውን ክሊክ በማድረግ ላይት እናስገባለን ማለት ነው። ልክ እንደዚህ ላይታችሁን ታስገባላችሁ ማለት ነው።
ሁሉንም ማቴሪያሎች የምንጠቀማቸውን በሞላ ማቴሪያሎች ቴሌግራም ላይ ፖስት እንደማደርግላችሁ ስለነገርኳችሁ ምንም ነገር ያሳስባችሁ። ለመለማመጃ ያክል ፖስት አደርግላችኋለሁ እዛ ላይ ማለት ነው። ልክ እንደዚህ ካደረጋችሁ በኋላ ራይት ትሉታላችሁ። በመቀጠል እዚህ ጋር ሳባርጋችሁ ጎላ ማድረግ ትችላላችሁ። ልክ እንደዚህ አደርገውና ትንሽ ዝቅ አደርገውና ሌላ አይከኑን አንዴ ክሊክ ታደርጉትና እዚህ ጋር ዶቶቹን እነዚህ አራቱን ዶቶች ጫና አድርጋችሁ ትይዙታላችሁ። ሎንግ ፕረስ ማለት ነው። ሎንግ ፕረስ እንደያዛችሁት ልክ እንደዚህ ይወርድላችኋል ወደታይ። ከዮናስ ሞ ጀርባ ነው የምናስገባው። እንደዚህ ታደርጉት ከጀርባው ልክክ ይላል ሄዱ ማለት ነው። በመቀጠል እንደምናደርገው ፖዚሽን የሚለው ላይ ክሊክ እናደርገውና ዳውን እናደርገዋለን ማለት ነው። በመቀጠል ልክ እንደዚህ ሆኖልናል። የቀረን ምንድነው ሪሜን ላይ ገብተን 4K ኳሊቲ መስጠት ነው። እዚህ ጋር ይቺን ሴቭ አይከኗን ሴቭ አስ ኢሜጅ የሚለውን ክሊክ ማድረግ ካስተም የሚለውን አልተራ ብለን ሴቭ ቱ ጋላሪ የሚለውን ክሊክ እናደርጋለን። በመቀጠል ሴቭ አድርገን ጨርሰናል ማለት ነው። ልክ እንደዚህ እንግዲህ በቀጥታ ወደ ሪሜን አፕሊኬሽን በቀጥታ ልክ እንደዚህ ከገባችሁ በኋላ እንደምናደርገው ቅድም ሴቭ ያደረግነውን ኢሜጅ ክሊክ አድርገን እናስገባዋለን ማለት ነው። ቀላል ስለሆነ ኢንሃንስ የሚለውን ክሊክ ታደርጉታላችሁ። እዚህ ጋር በቀጥታ ነው ሙሉ 4K ነው የሚያደርግላችሁ። ጥራቱን የሌለ ነው የሚያደርገው። ሪዛልቱን የምናየው ይሆናል። እንግዲህ በዚህ መልኩ እሱ ጀነሬት አድርጎ ጨርሰናል። እንደምታዩት እንግዲህ በጣም ጥርት ያለ ፎቶ ነው። እንደምታዩት አይኑን ራሱ እዚህ ጋር ተመልከቱት። ይሄን አይን በጣም ቢፎር እና አፍተሩን እዚህ ጋር ቁጭ ስለሚያደርግላችሁ ይሄንን ወደዚህ ነው እንግዲህ የሚቀየረው እንደምታዩት። ልክ እንደዚህ አድርገው ከሰራላችሁ በኋላ እዚህ ጋር ዳውንሎድ አይከኑን ክሊክ ታደርጉትና ሴቭ ያደርግላችኋል በቀጥታ ማለት ነው። ከዚህ ካደረጋችሁ በኋላ ደን ትሉታላችሁ። በመቀጠል እዚህ ጋር እንግዲህ ወደ ላይትሩም ከገባችሁ በኋላ እንደምናደርገው እዚህ ጋር በጣም ምንም ውስብስብ ነገር የለውም። ፈጠን ስለማደርገው እዚህ ጋር ቪዲዮ እንዳይረዝም ፈጠን አደርገዋለሁ ማለት ነው። ላሳያችሁ። እዚህ ጋር ኤዲት የሚለውን ክሊክ ታደርጋላችሁ። ከለር የሚለውን ክሊክ ማድረግ ሚክስ የሚለውን ክሊክ አድርጋችሁ የእያንዳንዱን ከለር ሚክስ ታደርጋላችሁ ማለት ነው። ያሉትን ከለር ብቻ ነው የምንጠቀመው። ቴምፕ የሚለው ደግሞ እዚህ ጋር ትንሽ ከለሩ ቲንት የሚለውን ፌቨራንስ የሚለውን ሳቹሬሽኑን አቀጣ ላይቱ ላይ ኮንትራስቱን ሁሉም ነገሮች ነው። ማለትም እዚህ ጋር ማስተካከል ትችላላችሁ። ብላኩን ኤዲት ኢንኤችአር የሚለውን ካበረውታላችሁ። ኢፌክት የሚለው ትገባላችሁ። ቴክስቸሩን ጨመር እናደርገዋለን። እንደዚህ ታደርጉታል። ክላሪቲም ትንሽ ሰጥተን እናደርገዋለን በጣም እንዳይጠቁር። ደኒዙን በዚህ መልኩ እናደርገዋለን። ፊግኔት የሚለው ላይ መግባት ትንሽ ብዙ ሳይሆን በትንሹ እናደርገዋለን። እንግዲህ ቢፎር እና አፍተር ማየት ትችላላችሁ። ቢፎሩ ይሄን ይመስላል፣ አፍተሩ ደግሞ ይሄን ይመስላል ማለት ነው። ቀላል ነው እንደምታዩት። በጣም ጥርት ያለ ፎቶ ነው የሰራ ነው፣ ወይም ተምኔል ነው የሰራ ነው። በጣም ቀላል ነው። እሱ ብዙ ጊዜ ለፍቶ የሰራውን ተምኔል እኛ በቀላሉ በስልካችን ቋቋቋ አድርገን ሰርተናታ ማለት ነው። ቪዲዮ ከተመቻችሁ ቻናሉንና ቪዲዮውን ላይክ እና ቻናሉን ሰብስክራይብ አድርጉልኝ ማለት ነው። በጣም ደግሞ ብታበረታቱ በጣም ደስ ይለኛል። ባነር የሚሰራላችሁ ካለ ደግሞ በኮሜንት አስቀምጡልኝ። በርካሽ ዋጋ እኔ እሰራላችኋለሁ አሪፍ ባነሮችን። ይመቻችሁ።